አሁን ያ የሚፎክር የነበረ በሙሉ ከመኪና ወርዶ ጠፍቷል። ስለዚህ ከመኪና ወርዶ የጠፋ ሀጥማ አስከፊ ነው የምትሉና ነው ሌላ ሰው እንዳይገባ። ያው እናቴም ናፍቃኛለች፣ የሰፈር ጓደኞቼም ሁሉም ነገር ናፍቆኝ፣ ሁሉም እኔ ናፈቁ። ሰፈር ራገር መርፈቅ አልበኝነት የነገሰበት ሰላምና ልማት የጠፋበት ዳር ድንበር መከላከል የማይቻልባት አገር ሉዓላዊነቷን ያጣች እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። የተሸነፈ ሰው ሚስጥር አይኖረው አፉ ባይናገር አይኑ አይደብቀው ከሰሜንም ይምጣ ከምዕራብም ይምጣ ከምስራቅም አልሸባብም ጨምሮ ይምጣ ከየትም ይምጣ ግን ኦሮሚያን አልፎ አዲስ አበባን ሊነካት የሚችል አንድም ጠላት አይኖርም። ኦሮሚያን አልፎ አዲስ አበባን የሚነካ የለም። በቃ እዛ ጋር ደርሰዋል። አየው፣ ይሄ የኢትዮጵያ አየር ኃይል የሚያስጨንቀው ጎንደር አይደለም፣ የሚያስጨንቀው ደብረ ብርሃን አይደለም፣ ጎጃም አይደለም፣ ሸዋ አይደለም፣ ወሎ አይደለም፣ ትግራይ አይደለም፣ አፋር አይደለም፣ የትም አይደለም። ብቻ ኦሮሚያን አልፎ አዲስ አበባን የሚነካ የለም ይላል። የኢትዮጵያ አየር ኃይል አዛዥ ነኝ የሚለው ሰውዬ የኢትዮጵያ አየር ክልል አዲስ አበባ ዙሪያ እስቲ ፍረዱ። ሰው ይሄ የኦሮሚያ አየር ኃይል አዛዥ ነው እንጂ የኢትዮጵያ አየር ኃይል አዛዥ ነው ይሄ? አሁን አማራ ክልል ላይ ያለ ማናቸውም ኃይል ማንም አማራ ክልል ላይ ሆኖ ከነዚህ ሰዎች ጋር የሚተባበር አካል ካለ ምን ለመጠበቅ ነው እየተባበረ ያለው? የአማራን ህዝብ ነው? ኖ ሚሊሻ በለው አድማ ብተና በለው ምናምን በለው ለምን ነው የምትሞተው? ንገረኝ። ይኸውልህ መንግስት የምትለው አካል ከየትም ይምጣ ከየትም ኦሮሚያን አልፎ አዲስ አበባን እንዳይገባ እንጠብቃለን እያለ ነው። አንተ ቡሬ የምትሞትበትን ምክንያት ንገረኝ። ሚሊሻውን ከወንድም ጋር የምትዋጋበትን ምክንያት። አሁን የመጨረሻ የሚሉትን አንድ አደገኛ ግን እንደዚህ በፊቱ በብቃትና በጥበብ የምናልፈው ካርድ መምዘዝ ጀምሯል። እሱ ካርድ ምንድነው? አብይ አህመድ በተደጋጋሚ ፎክር እንደነበር ስልጣን ከያዘ ጊዜ ጀምሮ አማራን ወደ ጥቃቅም ማንነት መልሻ አጠፋዋለሁ ይል ነበር ቃል በቃል በየስብሰባው። ያን የተስፋ መቁረጥ የመጨረሻ እርምጃ አሁን መውሰድ ሊጀምሩ የተዘጋጁ ነውና እንደዚህ በፊቱ ሁሉ ፊት ለፊት ተጋፍጠን ድል ለማድረግ መዘጋጀት መቻል ይኖርብናል። አማራ ክልል የሚባል አለ ወያኔ የፈጠረው በረት። የአማራ ሀገሩ ኢትዮጵያ ነው እንጂች የበሬ ግንባር የምታክል ቦታው አይደለችም የአማራ መሬት። ይህንኑ ክልል ልክ ደቡብ ኢትዮጵያ ላይ እንዳደረጉት ወደ ተለያየ ክልል ለመሸንሸን ስራ ጀምሯል። ምናልባት እዚህ አካባቢ ሊጀምሩት ይመጡ ይሆናል።